ትሬዲንግን እንደ ስራ ይታያል ወይ? አንዳንድ ሰው ስራ ምንድን ነው ስትለው ትሬዲንግ ካለ ያ ሰው ልክ ነው፣ ስራ እየሰራ ነው፣ ትሬዲንግ ስራ ነው ማለት እንችላለን ወይስ እንደ ሆቢ ወይም እንደ አንድ ፓሽን አድርገን እንወስደዋለን? ትሬዲንግ በየትኛው ካተጎሪ ነው የሚመረጠው? ከብዙ ዓመት በኋላ የገባኝ ነገር ትሬዲንግ ስራ ነው። ስራ ስል ፕሮፐር የሆነ ስራ ነው። አንድ የሆነ ልጅ አስታውሳለሁ፣ የሆነ ሃይስኩል ምናምን ጨርሼ ምናምን ካልኩ በኋላ ኢኮኖሚክስ ምናምን በቃ ዩኒቨርሲቲ የነበረ ልጅ ማለት ነው። እና አንድ ሰው አሁን ላይ ያላቸው የምታዳምጡ ሰዎች ትሬዲንግ መጀመር የምትፈልጉ ከሆነ ግዴታ ቢዝነስ ስኩል መግባት አለባችሁ፣ ግዴታ ማለት ነው። ይሄ የኔ አሁን ላይ የደረስኩበት እይታ ነው። እና ስራ ነው። ስራ ስልክ በደንብ ራሱን የቻለ ስራ ነው። እንደ ኢንቨስትመንት ማየት የምትችለው ማንኛውም ሰው ኢንቨስት ማድረግ ይችላል። ግን ትሬደር ለመሆን አንድ ሰው ትሬዲንግን እንደ ስራ ማየት አለበት። ራሱን የቻለ ፕሮፌሽን። የማይችል ከሆነ አይችልም። የሚችል ሰው ማማከር አለበት። ወይ ደግሞ አንድ ሰው በሌላ እንትን ኢንጂነር ከሆነ ኢንቨስት ማድረግን ነው እንደ ባለሙያ መጠየቅ አለበት ማለት ነው ሰው እንጂ በፍጹም አንድ ሰው ባይና ሴልን መንካት ስለቻለ ወይ ደግሞ ሎጊን አድርጎ መግባት ስለቻለ ትሬድ አንድ ሰው እንዳያደርግ ብዬ እመክራችኋለሁ። እዚህ ጋር ካያችሁ ይቅርባችሁ።